አክፍሎት ደቀ መዛሙርቱ እንግዲህ በተለይ ማርያም መግደላዊትና ሌሎችም ሴቶች ጠንክረው ጌታ ከሞተ በኋላ በብዙ ስቃይ በጽኑ ሐዘን ውስጥ ሆነው የጌታ ነገር ያስለቅሳቸው ነበር። እነሳለሁ ብሏቸው ነበርና ትንሳኤውን የሚጠባበቁ የነበሩ ብዙ ነበሩ። ሰነፍ ልብ ያለው ዝም ያለ ሊኖር ይችል ይሆናል። ሆኖም ግን በተለይ ያዕቆብ የሚባለው የኢየሩሳሌሙ ኤጲስቆጶስ በኋላ የኢየሩሳሌም ኤጲስቆጶስ ሆኖ የተሾመው የጌታ ወንድም ተብሎ የሚጠራው ያዕቆብ ጌታዬ እነሳለሁ ብሎ ነግሮኛልና ወይም ደግሞ እነሳለሁ ሲል ሰምቻለሁና እስከ 3 ቀን ድረስ እህል አልበላም ብሎ ተናገረ። እሱን ተከትለው ሌሎችም ደቀ መዛሙርት እኛም ትንሳኤውን ሳናይ አንበላም ብለው ጌታ በመቃብር ሆኖ ማን ይበላል? በዚህ ምክንያት ሳይበሉ አድረዋል ማለት ነው። ውለዋል። ዓርብ ጀምረው እስከ እሑድ ድረስ አልበሉም። ያንን መሰረት አድርገን ነው እንግዲህ ዛሬ ቤተክርስቲያናችን በፍትሐ ነገሥት አንቀጽ 15 ድንጋጌ መሰረት ምእመናን ከቻሉ 2ቱን ቀን ከዓርብ ጀምሮ ማለት ነው ካልቻሉ ደግሞ አንዱን ቀን ቅዳሜን አክፍለው ለእሑድ ቁርባን እንዲዘጋጁ ታሳስባለች ማለት ነው ቤተክርስቲያን። ስለዚህ አክፍሎት በእንደዚህ አይነት መልኩ የተጀመረ ዛሬም ምእመናን እንዲህ ተቀብለውት የሚውሉ የሚያድሩ ነው።